እኔ እዚህ ጋር ያስታወስኩት ምን እንደሆነ ታውቃላችሁ? ይህን ማርቆስን ፊልም እወድሃለሁ፣ አንተ ማጣት አልፈልግም፣ የኔ ፍቅርን እወድሃለሁ፣ አላንተ መኖር አልፈልግም። አይታችሁታል? መኪናው እየሄደ እያለ አንድ መኪና ቀይ መኪና ሄዳ ግጨኝ መሞት ነው የምፈልገው የምትልበት እሱ ማለት ነው። በመኪናው ሲቀጥል እነሱ የመጡበት መኪና ነው። ቆሟል እኮ ኦልሬዲ ቆሟል። የቆመ መኪና እንዴት ነው የሚገጨው ይላል። ልብ ብላችሁ እዚህ ደግሞ አንዳንድ ቦታ ላይ ስጮህ ፍጥ ብሎ ሲያት ሳቁ ይመጣል ማለት ነው። ከዛ ፊቷን ሽፉነት ታደርጋለች። አይ ፊልሙ ደስ ይላል። ለማንኛውም በጣም ነው የሚያስቀውም። አንዳንዴም ደግሞ ፊልሙ አስተማሪም ነገር ያለው ብለን ታሰብን እንማርበታለን። ሴቶች አንድ ሰው ከወደዳችሁ እንደናንተ ዋጋ ይከፍላል፣ ይጠብቃል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራሷ ቲዩብ ተመልካቾች እንደምን አላችሁ? እንደምን ከረማችሁ? በእኔ ጋር ሁሉ ሰላም ሁሉ አማን ነው። በእናንተም ጋር ሁሉ ሰላም ሁሉ አማን እንደሆነ ሙሉ ተስፋ አለኝ። ለራሷ ቲዩብ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጎ ውዶቼ ወደሚቀጥለው እንሄዳለን ማለት ነው። ዛሬ እንግዲህ እነ ሄሉ ከአርባ ምንጭ ወደ አዲስ አበባ ተመልሰናል ይላሉ። እንግዲህ ሄሉ እኔ ብቻዬን አርባ ምንጭ መቆየት አልችልም፣ ያብን ተከትዬ መጥቻለሁ። ስልክ ሲደወል አይነሳልኝም፣ ታነሳብኛለች። ዛሬ በግድ ልንገናኝ ነው ትለናለች እህቱ ረዳችን። እናት እንግዲህ የአንድ ያብ እንግዲህ አንድ በግ ይዞ ቤተሰቦቿ ጋር ሄዶ ነበረ። አስሬ በሁሉም ቪዲዮ ላይ ላንቺ አይገባሽም፣ ያ ሁሉ ክብር ላንቺ አይገባሽም፣ በቃ እኔ እንግዲህ በኋላ አልፈልግሽም አይነት ነገር ይላል። እዚ ጋር የተረዳሁት ነገር ቢኖር ላንቺ አይገባሽም ከሚለው አንዳንድ ሰዎች ለሚስቶቻቸው የሆነ ነገር ይገዙና ወይንም ደግሞ የሆነ ነገር ያደርጉና ጠብ በመጣ ሰዓት ሞራላቸውን ይሰብራሉ። ላንቺ እኮ ያ ነገር ማድረግን የለብኝም ነበር፣ ማድረግ አይገባኝም ነበረ፣ አይገባሽም፣ ላንቺ የሚገባሽ ሴት አይደለሽም እያሉ ውስጧን እንደሚያቆስሉ ይህ አንድ ተምሬበታለሁ። ትክክል። እንደገና ደግሞ ሌላው ምንድን የተማርኩበት ሴት ልጅ የማይወዳትን ወንድ እየተከተለች ራሷን መጣሏ፣ በዛ ላይ ደግሞ ራሷን ዝቅ ማድረጓን፣ እንደገና ደግሞ በቃ ሌላ ሴት እንደያዘ እያወቀች ውስጧ እያወቀ አይኗ እያየ እኔ አልፈልግሽም፣ አንቺ ክብር አይገባሽም፣ ክብር የሚገባት አለች፣ እሷን አስቀይም ያለሁ ወደ እሷ መሄድ አለብኝ ብሎ ይችን እንደ መጠቀሚያ ያችኛዋን እንግዲህ ለመመለስ የሚጥር ወንዶች ብዙዎች አሉ። እንደዚህ ማለት ነው። እኛ አንዳንድ ወንዶች ምን ይላሉ? አንድ ፍቅረኛን ያፈቅሩና ከዛች ፍቅረኛ ጋር ሳይስማሙ ሲቀሩ ሌላ ፍቅረኛ ያፈቅራሉ። ከዛም በኋላ ያችኛዋ ፍቅረኛ እንድትጸጸትና እንድትመለስ ከዚችኛዋ ጋር የማይሆን ነገሮችን ያደርጋል። ከዛም በኋላ ያችኛዋ ቀንታ ስትመለስ ይችን ጥሎ እዛችኛዋ ጋር ይሄዳል። ይህንን አንድ ተምሬበታለሁ፣ 3 ማለት ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ከነሄሉ የሚያስተምርም አለ። እንደገና አንዳንድ ቦታም ደግሞ እኔ ያስቀኛል፣ አንዳንዱ ቦታ ደግሞ ትምህርትም አለው፣ አንዳንዱ ቦታም ደግሞ ያው እንዲህ የሚያደርግ ሰዎች አሉ ያስብላል ማለት ነው። እና ለማንኛውም ሄሉ እንግዲህ እውነት ያብን ውደሹ ከሆነ እንግዲህ ልቦናውን ይመልስልሽ ነው የምለው። እንግዲህ በአንድ ወንድ 2 ሴት ማፍቀር አይችልም። የእሱ ልብ ደግሞ ማንኛው ላይ እንዳረፈ አይታወቅም። ምክንያቱም አንቺንም ብሎ ቤተሰቦችሽ ጋር ሄዷል። እንደገና ያችኛዋንም ብሎ ደግሞ እንግዲህ ጎድቻታለሁ፣ አሳዝኛታለሁ ብሎ እሷን እጅ የምታዋጣኝ አንቺ አታዋጭኝም፣ አንቺ በልብሽ ሌላ ሰው አለ ሲል ተናግሯል ማለት ነው። ሄሉም ደግሞ የምወደውና የማፈቅረው አንተን ነው፣ በልቤ ሌላ ሰው የለም፣
ልዑል ወንድሜና ወንድሜ ብቻ ነው እንዳሰብኩ አይደለም ትላለች። እንግዲህ ያቡ ከልዩ ጋር ያለውን ፍቅር ማጣጣም ነው የምፈልገው፣ ታሁን በኋላ እንዳትደውይብኝ፣ እንዳትጠሪኝ፣ እንዳታገኘኝ ይላታል። እንግዲህ ሄሉ እቀፈኝ እቅፍ አድርገኝ ብላ ትጠመጠምበታለች ማለት ነው። ሄሉ ተጣብቃ አልላቀቅም በማለት እንግዲህ ያቡ ፈልቅቆ ተጉያዋ ወጣት ነው የሚባለው። የምር እንዲህ እኮ የሚሆኑ ሰዎች አሉ። ለእኛ እኮ ነው ትምህርት እኮ ነው። እንደ ትክክል እየተማራችሁበት ነው። ግን አንዳንድ ነጥቦች አንሱ፣ ተማሩበት። ለእኛ ትምህርት ነው። ትክክል። እኔ ግን ማለት ነው እኔ ወድሃለሁ የእኔ ፍቅር እያለች ስትል እንደ ማርቆስ ብሎ ያቺ ትንሿ ልጅና አንድ ወንድና ደግሞ ሌሎችም አሉ። የእነሱ ፊልም ነው ትዝ ያለኝ። ለማንኛውም ሄሉዬ የኔ ቆንጆ ይመቻችሁ፣ የኔ ጠንበላል። ለማንኛውም እንግዲህ በሌላ ቪዲዮ እንግዲህ እንገናኛለን። እስከዛው ድረስ ቪዲዮ ላይክ እና ሰብስክራይብ ሼር እያደረጋችሁ የምናይ የምናዳምጥ የምንመለከት ይሆናል ማለት ነው። ትክክል ማለታችሁን አሁንም አትርሱት። እንግዲህ ሴት ልጅ ለራሷ ክብር መስጠት አለባት። እንግዲህ ክብር ለሴቶች ክብራችንን መጠበቅ አለብን። ያልወደድን ሰው ቢሄድ ምኑም አይቀርብንም፣ እንቀርበታለን እንጂ። ሴቶች ቆፍጠን በሉ። ወንድ ልጅ እናንተን ፈልጎ ሲመጣ እንጂ እናንተ ፈልጋችሁ ስትከተሉት ኑሮ አይሆንም፣ ፍቅሩም በልመና ነው የሚሆነው። እና ውዶች፣ ማሮች፣ ፍቅሮች እንደዛ ነው እላችኋለሁ። በሌላ ቪዲዮ ውስጥ የምንገናኝ በድጋሚ መልካም ቆይታ ይሆንላችሁ። እወዳችኋለሁ። ለሁሉም ነገር እንግዲህ ለበጎ ነው በሚለው እናልፈዋለን። ጉድባይ